አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬ እንዴት ነው? ጁማ ተሰገደ ወይ? እኛ ጋር አልሐምዱሊላህ በሰላም ተሰግዷል። እናንተ ጋር እንዴት ነው? ስራ እንዴት ነው? አፊያ? አልሐምዱሊላህ እኔ ጋር ሁሉም ሰላም ነው። እና ውድ እህቶቼ ዛሬ የመጣሁት አንድች ምክር ይዤ ነው። እና ዩቲዩብን ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እና እንዴት ናችሁ እናንተ? ደህና ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ዛሬ የመጣሁት ትንሽዬ ለአረብ ሀገር ለውድ እህቶቼ ለማዳም ቅመሞች ከናንተ ባልሻልም ምክር አዘል ነገር ይዤ ነው የመጣሁት። እና ዛሬ ሲመጣ ሰሞኑን ሚዲያ ላይ የሚራሮጡ ነገሮች አሉ፣ በጣም የሚራሮጡ ነገሮች አሉ። ስለዚህ እኛ በተለይ ኢስላሞች ማለት ነው፣ በተለይ ኢስላሞች ሙስሊም የሆናችሁ እህቶቼ እኛ የተኛውንም ነገር ስንሰራ አዳብ አለው እና እኛ የተኛውንም ነገር ስናደርግም ሆነ ስንሆን እስልምና ባዘዘን መልኩ መኖር መቻል አለብን። እኛ የሰው ልጆች ነን። ስሜት አለ፣ ሰይጣን አለ። ያንን ተጋፍጠን ነው እኮ እኛ ሰው ሆነን መኖር የምንችለው። እና በተለይ እስላም የሆናችሁ እህቶቼ እስልምና ሙሉ ነው። እስልምና ሙሉ ነው። ዛሬ ማንም ሂጃቡን ስላወለቀ እስልምና የሚጎድል ነገር የለም። ማንም ደግሞ ከእስልምና ስለወጣ እስልምና የሚጎለው ነገር የለም። ግን እኛ አላህ እኛን ወደዚህ ምድር ሲያመጣን እዚህ ምድር ላይ እኛን ሲፈጥረን እሱን ለመገዛትና እሱ ባለው መልኩ እሱን አምልከን እሱ ባዘዘን መልኩ ልንኖር ነው። የሰጠንን አልሐምዱሊላህ ብለን የነሳንንም አልሐምዱሊላህ ብለን ልንኖር ነው። እና አሁን አንዳንዴ እንግዲህ ይሄ ተች እስካለ ድረስ ይሄ ስልክ እስካለ ድረስ ማንም ቲክቶክ ላይ ገብቶ ስክሮል ማድረግ አይተውም፣ ማዳመጥ አይተውም፣ ዩቲዩብም ላይ ገብቶ ማየት አይተውም። ስለዚህ አሁን ሰሞኑን የሚዘዋወረው ነገር እኔ እንደኔ ጥሩ አይደለም። አንደኛ አሁን ጥሩ አይደለም። ተመለስ ብትሉትም ያ የሚሰራው አካል ሊመለስ አይደለም። ግን ሌሎቻችሁ ደግማችሁ እንዳታረጉት እንዳሰሩት ነው። አላህን ፍሩ። በምትሰሩት እያንዳንዷ ነገር አንዳንድ ነጥብ ላይ አላህን ፍሩ። እውነት ሙስሊም የሆናችሁ እህቶቼ ጥንቃቄ አድርጉ። ዛሬ እኮ ሰው ሀገር ላይ ነው ያላችሁ። ዛሬ ሁሉም ነገር እጃችሁ ላይ አለ። ነገ ስትመጡ የለም። እና በጣም ጥንቃቄ አርጋችሁ አላህ በሰጣችሁ ኔዕማ ላይ አመስግናችሁ ኑሩ። አሁን ለምሳሌ አሁን ምንድነው የምታወራን ልትሉ ትችላላችሁ። ሰሞኑን አሁን ሙኒት ትልቅ ሰው ናት፣ እናቴን ትሆናለች፣ አቴንም ልትሆን ትችላለች። ትልቅ ሰው ናት። ግን የምታወራው ነገር ወላሂ ላዚም እውነት እንኳን እስልምናን እኔ እንጃ በቃ ማንንም የሚወክል አይመስለኝም። እኛ እኮ ስጦታ ለባላችን ስንሰጥ እኮ ገደብ አለው። ምን ሰጠውም ነገር አለ፣ ስንት ነገር አለ። ግን አምሯትና አምሮኛ አረኩት ካለች ሚዲያ ላይ ወጣ ማውራት የለባትም። እንግዲህ ለቲክቶክ ፍጆታ ወይንም ለዩቲዩብ ፍጆታ ተብሎ እስልምናን የሚያንቋሽሽ ነገር ማውራት የለብንም እኛ ማለት ነው። እውነት አብሶ ዲያስፖራዎች እና ውድ እህቶቼ በምንሰራው ነገር በየተኛውም ነገር አላህን ልንፈራ ይገባል። እና አእምሯችሁ ካረጋችሁትም እስላም በሚያዘው መልኩ ነው መሆን ያለባችሁ። አላህ ሱብሓነሁ ወተዓላ እኮ የሰውን ልጅ ሲፈጥረው ሙሉ አርጎ ነው የፈጠረው። ሙሉ አርጎ ፈጥሮታል የሰውን ልጅ። አሁን ይሄን ነገርኛ አላህ የፈጠረንን አካል መልሰን እኛ ስናስተካክለው እኮ እና እኛን
አላህ ሱብሓነሁ ወተዓላ የፈጠረንን አካላችንን መልሰን አስተካከልኩ 6000 ሪያል ድራም ጨርሶ ነው። አላህ እኮ በነፃ ነው የሰጠን ኒዕማ ለኛ። ይሄን ሁሉ አካላችንን ሲሰጠን እኮ አላህ እኛን 5 ድራምም ሆነ ዶላር አልጠየቀንም። ስለዚህ አላህን አልሐምዱሊላህ በሰጠኸኝ አካል ላይ አልሐምዱሊላህ ብለን መኖር የኛ ነው። እኛ አሁን አላህ የሰጠንን አካላችንን መልሰን ስናስተካክለው አላህ ሱብሓነሁ ወተዓላ ለኛ የፈጠረልን አካል ስተት ላይ ነው ማለት ነው እኮ እንዴ። አልሐምዱሊላህ እኛ እኮ አላህን አመስግነን ነው ልንኖር የሚገባው። ዛሬ ስላለን ብቻ ድንበር ማለፍ የለብንም። ብር አለን፣ ዘመናዊ ያመጣውን አርቲፊሻል ነገር እጠቀማለሁ መብቴ ነው በብሬ ነው ማለት አይገባም። ይሄንን ስንል ለሙሉ እስላም ማሰብ አለብን። ለግላችን እኮ ማረግ የፈለግነውን መሆንም ማረግም እንችላለን። ግን ሚዲያ ላይ ወጥተን ይሄ ሁሉ ህዝብ 13000 ህዝብ በሚያየው ላይፍ ላይ ቁጭ ብለን እኔ ለባሌ ስጦታ እንደዚህ ያደረኩ እንደዚህ አይባልም። ኖርማል እንደ ቀልድ ማሰብ የለባችሁም። ይሄን ነገር እውነት ተጠንቀቁ። ዛሬ ብር ስላላችሁ ስልክ ስላለ የአረብ ዋይፋይ ስላለ ምቾቱ ስላለ አላህን ማመጽ የለብንም። አላህን ፍሩ በእያንዳንዷ ነገር ማለት ነው። እና እንዴ ይሄ ስለዚህ ጉዳይ ሚዲያ ላይ እንኳን ሊወራ ተውና ሁለት ጓደኛ ሆናችሁ እኮ ስለዚህ ጉዳይ ማውራት በጣም ይከብዳል። ዛሬኛ ምላሳችንን እኮ ሊያስረን ይችላል አላህ ሱብሓነሁ ወተዓላ። አይሳነውም፣ ምኑም አይደለም ለሱ። እችን ቃል ወይንም ይሄንን ነገር ይሄን አጸያፊ ነገር ይሄንን ማይሆን ነገር ያወራንበትን ምላሳችንን እኮ አላህ በሰከንድ በማይክሮ ሰከንድ መዝጋት ይችላል። ይሄንን ታሳቢ ስናራ አርገን ነው ማውራት ያለብን። ስንሰራ አላህ እያየኝ ነው፣ አላህ እያወራን፣ አላህ እየሰማኝ ነው፣ ማወራውን ስተት ላይ ነኝ አስተግፍሩላህ ብለን ተውበት አርገን ነው መኖር ያለብን። ጥሩ ነገር ይመስል ሐዲስ ያሰራጫችሁ ይመስል ቁርአን ያሰራጫችሁ ይመስል ይሄንን ነገር ይሄ ነገር ነው ብላችሁ ስታወሩ አዳማጮችም ምታወሩትም አላህን ፍሩ። እንደዚህ አይነት ነገር የሚወራበትና አላህ የፈጠረልን አካል ስተት ነው ብሎ ራሱን የሚያስተካክለውን ሰው እንደው ፔጁን መከታተል አያስፈልግም። በቃ እኛ ቤተኛውም ነገር ላይ ገደብ ያለን ሰዎች ነን። አልহামዱሊላህ አላህ ለኛ ሲሰጠን ሙሉ አርጎ ነው የሰጠን። እስላምን ሙሉ ነው። ዛሬ 10 ልጅ ከወለድኩ በኋላ 7 ልጅ ከወለድኩ በኋላ መልሼ ልጅ አገረድ ለመሆን ሰርጀሪ ተሰርቼ እንደዚህ በ6000 ዲናር እንደዚህ ተሰራው በ10000 በ7000 ዛሬ ብር ስላለሽ ሰርተሽ ሊሆን ይችላል። ነገር ግን እና ዛሬ አቂሙና ብሩ ወይንም ሰዓቱ ስላለን ብቻ ማድረግ የለብንም መሆንም የለብንም። እህቶቼ እውነት አላህን ፍሩ። በተለይ ማለት ነው ይሄ ከክርስትና ወደ እስልምና መተው የሚያመጡት ጣጣ። እስልምና ወዳችሁና አምናችሁ ከገባችሁ በኋላ እስላም በሚያዛችሁ መልኩ ኑሩ። በቃ እስልምና በሚያዛችሁ መልኩና ሐዲስ አለን አልহামዱሊላህ በቂ ቁርአን አለን፣ አርአያ አሉን፣ የነብያት ሴቶች አሉን። በስማቸው ቁርአን የተጠቀሰላቸው ሴቶች አሉ እኮ እስላም ውስጥ ላይ። ስለዚህ ያንን ምንም ቢመጣብን ምንም ቢደርስብን እኮ ሰብርም ለማረግ ሆነ ኔዕማ ሰጥቶን ለመኖሩም ሆነ አርአያ ሞልቶናል። እኛ እስቲ ወደ ቁርአንና ወደ ሐዲስ ተመለሱ ውድ እህቶቼ። የምር እኔ በጣም ነው የሰቀጠጠኝ፣ በጣም ነው ያስጠላኝ ሚዲያ መግባት ራሱ ማለት ነው። እና ስትከፍት ያኛውም ተቀባብሎ ነው ሼር የሚያደርገው። ጥሩ ነገር ቁርአንና ሐዲስ ሼር ያደረገ ይመስል ማለት ነው። ወንዱም ተቀባብሎታል እኮ ሴቱም ተቀባብሎታል ይሄን ነገር።
እንዴ የፈለጋችሁ ነገር ሰውነታችሁን ቆርጣችሁ ማስቀጥሉ፣ ግን ሚዲያ ላይ አትውጡ። በቃ እንዴ ደግሞ ይሄ ነገር ምንድነው? ኢፍራት እኮ ነው። አታፍሩም እንዴ ይሄ ነገር? እና አላህን ፍሩ፣ አላህን እንፍራ ውድቶቼ። ሁሉንም ነገር በገደብና በአዳብ በስነ ስርዓት እንኑርላችኋለሁ። አበዛውባችሁ። ፔጅን ሰብስክራይብ ላይክ አድርጉልኝ፣ ኮሜንትም ጻፉልኝ ውዶቼ። እስቲ አሳድጉኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።